በቤተክርስቲያን ታሪክ ውስጥ ሀብትን፣ ንብረትን ንቀው ሕይወታቸውን ሙሉ ለእግዚአብሔር አገልግሎት የሰጡ ታላላቅ ቅዱሳን እናቶች አሉ። ከእነዚህም መካከል በቅድስናዋና በበረከቷ የምትታወቀው ቅድስት አትናስያ ብሩክት አንዷ ናት። ነሐሴ 2 ቀን ቅድስት ቤተክርስቲያናችን የዚህችን ጻድቅ ዓመታዊ መታሰቢያ በክብር ታስባለች። ዛሬ የምንመለከተው ታሪክ ባለጸጋ ሆና ሳለ ዓለምን በመተው ሕይወቷን በመጾም በጸሎትና በምጽዋት ያሳለፈችበትን አስደናቂ ታሪክ ነው። ቅድስት አትናስያ የተወለደችው ሀብታም በሆነና ክርስቲያናዊ ስርዓት ባለበት ቤተሰብ ውስጥ ነው። በወጣትነቷ ዘመን ባለጸጋ እና የተከበረች ነበረች። ነገር ግን የዚህ ዓለም ኃላፊነትና የንዋይ ውበት አላታለላትም ነበር። ልቧ ሁል ጊዜ ወደ ሰማያዊው ንጉሥ የቀና ነበርና በዘመኗ ከነበሩ ታላላቅ የቤተክርስቲያን አባቶች ጋር በተለይም ስደትን ከመረጠው ከቅዱስ ዮሐንስ አፈወርቅ ጋር ትተዋወቅ ነበር። በኋላም ባሏ ካረፈ በኋላ ያላትን ሀብትና ንብረት ሁሉ ለችግረኞች፣ ለመበለቶችና ለገዳማት አከፋፈለች። ቤቷን ለድሆች መጠለያ ያደረገችው። ራሷም ዓለማዊውን ክብር በመተው የትህትናንና የምንኩስናን ሕይወት መረጠች። አትናስያ ከዓለማዊ ጩኸት ርቃ ወደ ገዳም በመሄድ ቀናቱን በመጾም ሌሊቱን ደግሞ በስግደትና በጸሎት ማሳለፍ ጀመረች። ቡርክት የተባረከች የሚለው ስም የተሰጣትም በሕይወቷ ንጽህናና በሰጠችው ምጽዋት የተነሳ ነው። በገዳም ውስጥ ሆና በታላቅ ትሕትና እህቶችን አገለገለች። በሰዎችም ዘንድ የእግዚአብሔር ጸጋ የበዛላት ጻድቅ ሆና ተገኘች። ዘመኗን በበጎ ስራ ፈጽማ ነሐሴ 2 ቀን በሰላም ከዚህ ዓለም በሞት ተለየች። ቤተክርስቲያንም የእርሷን ጽድቅና ተጋድሎ በማሰብ ስሟን በስንክሳር መጽሐፍ ጻፈችው። የቅድስት አትናስያ ብሩክት ታሪክ የዚህ ዓለም ሀብት ኃላፊ መሆኑንና እውነተኛው ሀብት በእግዚአብሔር ፊት የሚደረግ መልካም ስራ መሆኑን ያስተምረናል። ዛሬም የእርሷን ርኅራኄና ጽናት በማሰብ ለችግረኞች መድረስና በጸሎት መጽናት እንደሚገባን ከታሪኩ እንማራለን። የጻድቋ የቅድስት አትናስያ ብሩክት በረከትና አማላጅነት ከሁላችን ጋር ይሁን።